ሰላም ብላል ፍትክችን ቤተሰቦች እንዴት ናችሁ? ሰላም ናቸው? ሁሉ አማን ነው? እሁድ እንዴት ይዘዋቸዋል? ቮከነንዳ ይላሉ ጀርመኖች እና እሁዱ እንዴት ይዘዋቸዋል? አሜሪካ፣ አውሮፓ የምትኖሩ ስራ ላይ የምትኖሩ እንዴት ይዘዋቸዋል? ጫካው ላይ ወጣችሁ እንደኔ እንደዚህ ኢንጆይ እያደረጋችሁበት ነው ወይስ ተኝታችኋል? ወይስ አልኮል ቤት መጠጥ ቤት እያሞቃችሁ ነው? ውጡ ወጣ ብላችሁ አልኮል ቤት መጠጥ ቤት ራሳችን የሚጎዳ ነገር ላይ አንቀመጥ። ራሳችን ጤናችን አናጓድል እና ጤናችን እንጠብቅ፣ ምግባችን እናስተካክል፣ ስፖርታችን ቢያንስ እንኳን በሳምንት ረፍት ባለን ጊዜ እንደዚህ ወጣ ብለን የስፖርት ጥቃችን ታጥቀን እንሮጥ፣ ስፖርት እንስራ። ቤተሰቦቻችን ደግሞ እኛን አይተው ነው እኛን እንትን ይዞ ነው የሚወጡትና እኛ ለቤተሰቦቻችን አርአያ እንሆን። እኛ እንደዚህ እየሰራን እነሱ ካዩ ደግሞ እነሱ ይንቀሳቀሳሉ ማለት ነው። ምግባችን እናስተካክል፣ ላይፋችንን እንቀይር፣ ህይወታችንን እንቀይር፣ ጤናችንን እንጠብቅ እና ስፖርት እንስራ እላቸዋለሁ። እና በተረፈ ያው እንግዲህ እንትን አድርጉ። ቪዲዮንም እንደዚህ ሲለቅ ቪዲዮ ራሱ ቫይራል እያወጣ አይደለም። ትናንትና እንደውም የተወሰኑ ሰዎች ለምንድነው የብላል ፊት ኪችን ቪዲዮዎች ቫይራል ማይወጡት እያሉ ሼር ኮፒ ሊንክ አድርጉ ቪዲዮ እንትን ሲል እና ሌላ ጥያቄ ካላችሁ በስፖርት ዙሪያ በምግብ ዙሪያ የስፖርት ፕላን የምግብ ፕላን ወይም ደግሞ የግል አሰልጣኝ የምትፈልጉ ሰዎች በኮመንት መጠየቅ ይችላላችሁ። ላይፍም ሲገባ ያው ነገ ላይፍ እገባለሁ ሰኞ 8 ሰዓት ተኩል ወይም ደግሞ 2 ሰዓት ተኩል እገባለሁ ማለት ነው ከጠዋቱ። እዛ ላይ መጠየቅ ይችላላችሁ። መልካም ቀን።